የዓለም የፖለቲካና የወታደራዊ አስተላለፍ በየሰዓቱ አዳዲስ ድንጋጤዎችን እያስተናገደ ነው። ከደቂቃዎች በፊት በወጡ ዓለም አቀፍ ዘገባዎች መሰረት የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካ በኢራን ላይ የመሬት ወታደራዊ ኦፕሬሽን የምትከፍት ከሆነ ሰሜን ኮሪያ ከቴሄራን ጎን እንደምትቆም ገልጸው ጠንከር ያለ ማስጠንቀቂያ ለዩኤስ አስተላልፈዋል። በሌላ በኩል የአሜሪካ ጦር አውሮፕላኖች በኢራን ከተሞች ላይ ለ9ኛ ተከታታይ ምሽት የከበደ የአየር ጥቃት የፈጸሙ ሲሆን ከጀርባ ደግሞ የኳታርና ኦማን አሸማጋይነት የ10 ቀን የተኩስ ማቆም ስምምነት ሐሳብ ለሁለቱ ሀገራት መቅረቡ ተሰምቷል። በዚሁ ሳይበቃ ፕሬዝዳንት ዶናልድ ትራምፕ አሜሪካ የሆርሙዝ መስመጥ የምትጠብቀው ለቻይና ነጻ ጥቅም ነው ሲሉ ያሰሙት አስተያየትና በጎረቤት ካናዳ ላይ የጣሉት የ50% ታሪፍ ዓለምን አዲስ የኢኮኖሚ ስጋት ውስጥ ጥሎታል። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ ውድ ብርሃን ኒውስ ቤተሰቦች። በዓለም ዙሪያ ያሉ እጅግ ትኩስ ታማኝና ገብጋቢ መረጃዎችን በጥልቀት እያገናኘን በፍጥነት ወደ እናንተ የምናደርስበት የብርሃን ኒውስ ቻናላችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ይህንን ቪዲዮ ላይክ በማድረግ ጀምሩ እያልኩ ቀጥታ ወደ ዝርዝር መረጃዎቹ የምወስዳችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ መጀመሪያውና እጅግ አነጋጋሪው መረጃችን ስንገባ የሰሜን ኮሪያው መሪ ኪም ጆንግ ኡን በዋሽንግተንና በቴህራን መካከል ባለው ወታደራዊ ግጭት ዙሪያ አዲስ አቋም ይዘው ብቅ ብሏል። የወጡ መረጃዎች እንደሚያመላክቱት ከሆነ ኪም ጆንግ ኡን ዩናይትድ ስቴትስ በኢራን ላይ የመሬት ወታደራዊ ጥቃት ወይንም ግራውንድ ሚሊተሪ ኦፕሬሽን የምትከፍት ከሆነ ሰሜን ኮሪያ ከኢራን ጎን እንደምትቆም በኃይለኛው አስጠንቅቀዋል። ይህ የኪም ጆንግ ኡን መግለጫ ግጭቱ ወደ ሶስተኛው ዓለም ጦርነት ሊያመራ ይችላል የሚል ሰፊ ዓለም አቀፍ ስጋት ፈጥሯል። ሰሜን ኮሪያና ኢራን በወታደራዊና በሚሳኤል ቴክኖሎጂ ዘርፍ የቆየ ግንኙነት ያላቸው በመሆኑ የፒዮንግያንግ በቀጥታ ወደዚህ ግጭት የመግባት ዛቻ የአሜሪካን ወታደራዊ ስትራቴጂስቶች ከፍተኛ ስጋት ውስጥ ጥሏቸዋል። በሌላ በኩል ዩናይትድ ስቴትስ አየር ኃይል በኢራን የመንግስትና የወታደራዊ ይዞታዎች ላይ የሚያካሂደውን የቦምብ ድብደባ ለ9ኛ ተከታታይ ምሽት ቀጥሎበታል። በበርካታ የኢራን ከተሞች ውስጥ የከበደ ፍንዳታ መሰማቱ የተዘገበ ሲሆን ጥቃቱ በተለይ የመከላከያ ተቋማትና የስትራቴጂክ ነዳጅ ማከማቻዎች ላይ ያተኮረ እንደሆነ ይነገራል። ከዚህ ጥቃት ጋር ተያይዞ ትልቁ የዓለም ስጋት የሆነው የሆርሙዝ መስመጥ ወይንም ስትሬት ኦፍ ሆርሙዝ ነገር ነው። ይህ ጠባብ የባህር መስመጥ የዓለምን የነዳጅ አቅርቦት ሲሶ የሚያስተላልፍ በመሆኑ በቦታው ላይ የሚፈጠር ማንኛውም ወታደራዊ ግጭት የነዳጅ ዋጋን በዓለም አቀፍ ደረጃ በከፍተኛ ሁኔታ እንዲያቅበዘብዝ ያደርጋል። ጦርነቱ በከፍተኛ ሁኔታ እየተባባሰ በሄደበት በዚህ ሰዓት ከጀርባ ግን ዲፕሎማሲያዊ ንግግሮች እየተካሄዱ ይገኛሉ። ከቴህራን በተገኙ መረጃዎች መሰረት ኳታር፣ ኦማን እና ፓኪስታን በዋና አሸማጋይነት እየተሳተፉ ሲሆን ለዋሽንግተንና ለቴህራን የ10 ቀን ጊዜያዊ የተኩስ አቁም ወይንም የሲዝፋየር ሐሳብ አቅርበዋል። የዚህ ሐሳብ ዋና ዓላማ ሁለቱ ሀገራት ወታደራዊ ጥቃቶችን አቁመው ቀደም ሲል የነበራቸውን የደህንነትና የኒውክሌር ስምምነቶችን እንደገና እንዲያንሰራሩ እድል መስጠት ነው ተብሏል። ነገር ግን እስካሁን በሁለቱም ወገኖች በኩል ስምምነቱ ይፋዊ ተቀባይነት አላገኘም። በተጨማሪም ፕሬዝዳንት ዶናልድ ትራምፕ በሰጡት አዲስ አስተያየት አሜሪካ የሆርሙዝ መስመጥ ደህንነትን ለመጠበቅ ቢሊዮን ዶላሮችን የምታፈስ ቢሆንም ከዚህ ጥበቃ ዋና ተጠቃሚዋ ግን የአሜሪካ ዋና የኢኮኖሚ ተፎካካሪ የሆነችው ቻይና ናት ብለዋል። እንደ ትራምፕ ሐሳብ ከሆነ ቻይና አብዛኛውን የነዳጅ ፍላጎቷን የምታስገባው ከዚህ ቀጠና በመሆኑ አሜሪካ ወታደሮቿን ለአደጋ አጋልጣ የባህር መስመሩን ስታስከብር ቻይና ግን ያለምንም ወታደራዊ ወጪ እየተረጋጋ የነዳጅ አቅርቦት እያገኘች ትገኛለች። ይህ አስተያየት ትራምፕ ወደፊት አሜሪካ ለምታደርገው የደህንነት ጥበቃ ክፍያ እንዲፈጸምላት ለመጠየቅ የሚያደርጉት ዝግጅት ሊሆን ይችላል ይባላል። ውድ የብርሃን ኒውስ ቤተሰቦቻችን የኪም ጆንግ ኡን ማስጠንቀቂያና የአሜሪካና የኢራን ግጭት ዓለምን ወዴት እየመሩ ነው? የ10 ቀኑ የተኩስ ማቆም ስምምነት ይሳካል ወይስ አይሳካም ብላችሁ ታስባላችሁ? ሐሳብ አስተያየታችሁን በኮሜንት ስር ላይ አስፍሩልኝ። በቀጣይ አዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ቸር ሰንብቱ።